ከ1989 በፕሬዝዳንትነት ከ1989 እስከ ትናንትናዋ ቅጽበት ደግሞ በሁሉን አስቻይ ጠቅላይ ገዥነት የቀድሞዋን ፐርሺያ ባለዝናዋን የአሁኗን ኢራን ሲያስተዳድሩ ሲያርቁና ሲመሩ የነበሩት ባለነጭ ሪዙ ሽማግሌ አያቶላ ካሚኒ ከእስራኤል በደረሰባቸው ጥቃት ከሴት ልጃቸውና ከልጅ ልጃቸው ጋር ይህችን ዓለም ተሰናብተዋት ሄደዋል። የኢራን መንግስት ብሔራዊ ቴሌቪዥን የኮሚኒኬሽን ሰዎች ሲያስተባብሩ የነበሩትን የመሪውን ሞት በይፋ አውጇል። ለ36 ዓመት ከ6 ወር ሀገር ጠቅልሎ በመምራት በመካከለኛው ምስራቅ የሚደርስባቸው የለም። በሞቱበት ዕለት የረጅም ዘመን የስልጣን ቆይታ ባለቤት ናቸው። የተገኙትም ከግዙፉ የኻሜኒ ቤተሰብ ወይም ኻሜኒ ዳይናስቲ ነው። የቤተሰባቸው የዘር ሐረግ ከኢራን አዘርባጃን ነገድ የሚመዘዝ ሲሆን ቤተሰቡ ኢራንን በጠቅላይ ገዥነት በማስተዳደር ይታወቃል። ሰይድ አሊ ኻሜኒ ከቤተሰቡ በዝናም በኃይልም ታላቅ የሆነ የቤተሰቡ አባል ነበሩ። በቀድሞ ኢራን ንጉሣዊ አስተዳደር መሪ ንጉሥ መሐመድ ሬዛ ፓህላቪ ዘመን 6 ጊዜ ታስረዋል። ንጉሡ ፓህላቪ ስርወ መንግስት የመጨረሻው ንጉሥ ሲሆኑ ንጉሠ ነገሥትና የመላው ጦር ኮማንደርን ጨምሮ የተለያየ ሹመት የደረቡ ንጉሥ ነበሩ። እኚህን በኢራን ታሪክ ዝነኛውን ንጉሥና ዝነኛውን የፓህላቪ ስርወ መንግስት ኢራንያን ሪቮሉሽን ወይም ኢስላሚክ ሪቮሉሽን በተባለው የ1979 የኢራን አብዮት ገልብጦ ስልጣን የጨበጠው የኻሜኒ ቤተሰብ ነበር። ሀገሪቱም ፊውዳል ከሆነው ስርዓት ተላቃ ኢስላሚክ ሪፐብሊክ ኦፍ ኢራን ተብላ